ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? ዛሬ በኢትዮ ኪንግ ቻናላችን በብዙዎቻችን አንደበት የማይጠፋውን በልባችን የታተመውን ድንቅ ዝማሬ መነሻ በማድረግ ስለ እመቤታችን ቅድስት ማርያም እናትነትና አማላጅነት በጥቂቱ እንቆያለን። ማን ብዬ ልጥራው ስምሽን? አውቀዋለሁ ስምሽን እናቴ ስትወልደኝ። ይህ ቃል ለእኛ ለኦርቶዶክሳውያን ትልቅ ትርጉም አለው። አዎ ስሟን ያወቅነው ገና በጠዋቱ ነው። እናቶቻችን ማውራት ከመጀመራችን በፊት ማርያም ማርያም በል እያሉ በጆሮአችን እያንሸኳሹኩናል። ይህ ማለት እመቤታችን በሕይወታችን ውስጥ ያላት ድርሻ ከልጅነት እስከ እውቀት የቀጠለ መሆኑን ያሳያል። ስሟ ለሕመምተኛው ፈውስ፣ ላዘነው መጽናናት፣ ለተጨነቀው ደግሞ ተስፋ ነው። ጃሽ ቀና ብያለሁ ይላል። ይህ ትልቅ ምስክርነት ነው። በሕይወታችን ውስጥ በኃጢአት ስንወድቅ፣ በተስፋ መቁረጥ ውስጥ ስንሆንና ዓለም ፊቷ ስታዞርብን እመቤታችን በአማላጅነቷ አምላክን ለምና ከመከራ ታወጣናለች። በቀና ዘገሊላ ወይን አልቆባቸው እኮ ብላ ለሰዎች እንደተማጸነች ሁሉ ዛሬም ለእኛ ለሕይወታችን ለተጎዳው ነገር ሁሉ ወደ ልጇ ትለምንልናለች። በእሷ አማላጅነት ነው ዛሬ ቀና ብለን የምንጓዘው። ለመሆኑ እመቤታችንን ማን ብለን እንጥራት? ቅዱሳን አባቶቻችን ብዙ ስም ሰጥተዋታል። የሰላም ወደብ፣ የሕይወት መሰረት፣ የጽድቅ መገናኛ፣ የአዳም ተስፋ እያሉን ገልጿታል። ለእኛ ግን እሷ እናት ናት። የእናት ፍቅር ደግሞ ወደር የለውም። የመዝሙሩ ግጥም ማን ብዬ ልጥራው ስምሽን የሚለው የእሷን ክብርና ውለታ ከቃላት በላይ ስለሆነብን ነው። የእመቤታችን የድንግል ቅድስት ማርያም በረከትና አማላጅነት ሁሌም ከሁላችን ጋር ይሁን። እናንተስ ይህን መዝሙር ሲከፈት ምን ይሰማችኋል? እመቤታችን በምን ስሟ መጥራት ትወዳላችሁ? ኮሜንት ላይ ጻፉልኝ። ቅድስት ማርያም ያለ ንግሥት፣ የልቤ መጽናኛ፣ የነፍሴ ረዳት፣ በአማላጅነትሽ ቆሜያለሁ ዛሬ። ምስጋናሽ ይሙላው ሁሌም ባንደበቴ። ጨለማው ሲከበኝ መንገዱ ሲጠፋኝ፣ ያንቺን አማላጅነት ብርሃን ሆኖኛል። ጭንቀቴን ላንቺ ስነግርሽ እናቴ ሰላምሽ ይፈሳል በቤቴ። የፍቅር ምንጭ ነሽ የሰላም መገኛ፣ የማይናወጥ የጽኑ መታመኛ። ልጆችሽ ስንጠራ እመቤቴ ብለን በኪዳነሽ ጥላ ሁሌም ጠብቂን። ተመለከታችሁት? ለሌሎችም እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰላም ለሀገራችን፣ ፍቅር ለሕዝባችን። በሚቀጥለው ቪዲዮ እስከምንገናኝ ቸር ይቆዩን። አይን ባንቺ ያለው